ቃጠሎ ዲስክ ዝረክረክ ድረስ በደም ነገር አቃጥሎኛል። እግዚአብሔር ምስክሬ ነው ብላችሁ ሞክሩት። ይለያል። ያልቀላ የሰውነት አካል የለም። እውነትም ቀይ ሰው የሚያቃጥል ነገር አይችልም። በዚህ ቪዲዮ አረጋግጥ። ይኸው ደብታ ትንሽ የቀረው ይሄ ደብታ ጨርሰዋለሁ። እግዚአብሔር ምስክሬ ነው። በጣም ብዙ የሚያቃጥል ነገር አይቻለሁ። ይለያል። እንደ ሀገር የተሰከሰ ነው። ፈረንጅ የሚያቃጥል ነገር አይበላም ሲባል የተነገረን ያደግነው ሊትራሊ ውሸት ነው። ስፔሻሊ ኤዥያ ውሸት ነው። እሳት ኤርትራ ላይ ነው የሚበሉት። ለእናንተ ቪዲዮ ማቋረጥ ያልፈለጉት ከምላችሁ በላይ ከአራት ፀጉሬ እስከ እግር ጥፍሬ ድረስ ነው መስራት ቃጠሎ የሚሰማኝ። ትንሽ የቀረችኝ ጨረሳትና ያደርገዋል። አቅም የሌለው ሰው ግን እግዚአብሔርን መሬት ነው አይታሰብም። ነብስ ሲመለስ የሚሰማው ስሜት የተሰማኝ አይካት እኛ በጣም ምናምን እንበላለን አይደል? እንደ ሀገር ሀበሻ ብዙ የሚያቃጥል ነገር እንበላለን። ጥሩ ቤትም ስለሚጠቀም ማለት ነው። ግን ሰዎች ይለያል ነው የምላችሁ። ቃጠሎ ከሀፍ ላይ ሁሉ አይጠፋም። በጣም ከባድ ነው። ታይምስ ሞክረናል። ሴታይምስ ስላይሱን ደግሞ በቅርቡ ሞክርላችኋለሁ ማለት ነው። እየተካሄደ ያለው ነገር አልገባችሁ ሌላ ነገር ነው። ጨረሻ የራሱ የተጠቀምኩት የቪዲዮ መጨረሻ ለእናንተ ለማሳየት ስለፈለኩ ነው። አይስቦቹ ጋር እሳት ማለት ነው። ምንም ነው ሊበርድልኝ አልቻለው ማለት ነው። ኑድልሱን ከጨረስኩት ቆይቻለሁ። ዮገርቱ ላይ ትንሽ ነው የቀረው። የማቃጠሉ ስሜት ከከንፈር ጀምሮ የላይ ላንቃችንን አይብሬ ጆሮ ሁሉ ቀርቷል ነው እምላችሁ ማለት ነው። እግዚአብሔር ምስክር እንደዚህ አይነት ጂሰስ ማውራት ያምራል ነው እምላችሁ ነው። በዚህ ጎቻ መመለስ አይደለም። ሌላ ቀዝቃዛ ነገር ካላዘጋጁ በነገር በቃ ሲወርድ ምናምን የማይሰማኝ ነው እምላችሁ። ይመቻችሁ። በቀጣይ ቪዲዮ አስሪ ታይምስ ስላይስ እንሰራላችኋለሁ። አልቻልኩም ቪዲዮ ላቋርጠው። ይመቻችሁ። እንደተዝናናችሁበት ቪዲዮ ተስፋ አደርጋለሁ። ሌላ ደግሞ ካላችሁ የምትፈልጉት ስላይስ ካለ ኮመንት ላይ አስቀምጡልኝ። ይመቻችሁ። ወዳችኋለሁ። ፒስ አማውት ወጣሁ።